የሆነ ሰውዬ ነበረ in the middle of a crash oil crash በሚያደርግበት ሰዓት ላይ in the 1870s everybody panic እያደረገ ነው እየተሯሯጠ ነው በቃ ሁሉም ሰው ገንድ እንዳለ ሽጦ መውጣት ነው ምናምን አይነት ነገር የሚፈልገው በዛ ሰዓት እና እሱ በዛ ሰዓት ላይ ምንድን ነው ያደረገው አንድ ነገር ማየት አልፈልግም በዛ ሰዓት ላይ ገባ የራሱ እንትን ገባ ስፕሬድሺት አይደለም በዛን ሰዓት የራሱ ነምበርስ ውስጥ ገባና የራሱ ሌጀር ነው የሚባለው በዛን ሰዓት ሌጀር ውስጥ ገባና ያን ነገር ማየት ጀመረ እና ምንድነው ያን ነገር እያየው የሚሰራው ማትስ ነው የሚሰራው ላይ የተለየ ትልቅ ተለቅ ያለ ነገር ኖሮ አይደለም እና ያ ፎከስ made him the richest man this world has ever seen በዛ ሰዓት especially even till this day Elon Musk ራሱ በዛ ሰዓት የነበረው ሀብት እሱ በኢንፍሌሽን ዋይዝ ይበልጣል Rockefeller his name is Rockefeller sorry እስካሁን ስሙን አልጠራሁላችሁም እና most people ይሄንን ነገር ያዳምጡና ምንድን ነው የሚሉት I could never do that በቃ ይሄንን ነገር መቼም ላደርግ አልችልም ላይት ነገር ነው የምትሉት እና of course እንደዛ አይነት ፎከሶች it's rare በጣም ሬር የሆኑ ፎከሶች ናቸው because it made him the richest man on earth basically that's rare እንደ እውነቱ ከሆነ እና በጣም it's hard for people ግን ማንም አይነግራችሁ ምንድን ነው the same focus እሱ የሰራው the same focus ይሄን ሁሉ ኤምፓየር ምናምን ያደረገ የገነባበት focus is the exact thing አንድን ሰው በውስጡ ውጦ swallow አድርጎ basically like ራሱን የሚያጣበት አይነት ነገር ማለት ነው of course he could achieve all those sort of things ምናምን አይነት ነገር ያን የመጨረሻ fulfillment ግን መጨረሻ ላይ የማይሰጠው it's basically because he got swallowed by all of this እነዚህ ነገሮች እና today I want to teach ሁለቱንም ነገር ነው ማለት ላስተምራችሁ የምፈልገው like how እነዚህ high performers የምንላቸው on earth ላይ በኖሩት ዓለም ላይ በኖሩት ሰዎች እንዴት ነው how did they actually think የሚለውን ነገርና like እንዴት ያ ነገር ደግሞ ኮንሱም ሊያደርጋችሁም እንደሚችል how you have to be careful about it because እንደዚህ አይነት ነገሮች ህይወታችን ላይ ያስፈልጉናል ግን we have to be always careful about them consume እንዳያደርጉን ስለዚህ we'll talk about that today now the first thing is what signal እና noise የምንለው ነገር because the term like founder ማን ነው ካላችሁኝ ጄሰን ፍሪድ ነው ፌመስ ያደረገው founder ሳይሆን more famous ያደረገው ግን signal is like the one thing actually matter ወደሚያደርገው ነገር የሚወስዳችሁ ነገር ሲግናል ኖይዝ ደግሞ የሚባለው is everything else ከሱ ውጭ ከሲግናላችሁ ውጭ ሜን ኮርሳችሁ ውጭ ያለው ነገር ሁሉ ጫጫታው የሰው ኦፒኒየን የሰው እንደዚህ በቃ ምናምን everything else ኖይዝ እንለዋለን በዚህ ነው ክላሲፊኬሽኑ ሲግናል እና ኖይዝ ስል በዚህ ቪዲዮዎች በእነዚህ ነገሮች እንትን ለማለት ሞክሩና let me be honest with you about something እዚህ ጋር ነው most people ያው ሲግናል ራሱ አይመርጡም በህይወታቸው ላይ በሚኖሩበት ሰዓት ላይ majority of us እንደዛ ነው ሲግናል ራሱ አይኖረንም እና their whole life እንዴት ነው የሚኖሩት እነዛ everything else ቅድም ብዬ ክላሲፋይ ያደረኳቸው ኖይዞች ለነዛ ነገሮች ሪያክት እያደረጉ ይኖራሉ majority of people እንደዛ ነው በዚህ ዓለም ላይ of course everybody can't be creative ሁሉም ሰው like ከዛ ነገር ውጪ ማሰብ አይችልም because if ለምሳሌ if everybody is a business owner ለማን ነው ሰርፍ የምታደርጉት actually you know ግን majority of people እንደዛ ናቸው እና everything ላይፋቸው ቢልድ የሚደረገው ከነዛ ነገር ላይ ኒውስ ሊያደርጉ ይችላል ከሰው ኦፒኒየን ከምናምን አይነት ነገር ማለት ነው because ያንን ነገር ግን እንዴት ነው እንደዛ ሊኖሩት የሚችል because they never choose one thing to focus on and ሲግናላችሁ ብለውና ያንን ነገር ፎከስ አድርገው ፐርሲው ማድረግ አልመረጡም እነዛ ሰዎች so the first lesson በዚህ ቪዲዮ ላይ ልነግራችሁ የምችለው it's not a spiritual lesson the first person is very clearly blunt የሆነ ነገር ነው ልነግራችሁ የምችለው መማር አለብን ከነዚህ ሰዎች how to focus learn how to focus like these men እነዚህ high performing men የምንላቸው and I'll go deeply በእነዚህ ነገሮች ላይ because most people ማድረግ ስለማይችሉት ነው ያነቀና ለምሳሌ let me give you two examples of who could እንደዚህ አይነት ነገር the first one is መጀመሪያ አንስቼላችኋለሁ Rockefeller እንዳልኳችሁ he was one of the richest men in the world እና the 1870s ምናምን በነበረበት ሰዓት ላይ industrial revolution more እየገባ በነበረበት ሰዓት ላይ the oil business በጣም chaos ነበር ሁሌ ኦይል ላይ ለነገሩ ብዙ ጊዜ የተረጋጋ ነገር የለም ግን ያ በጣም was very chaotic እና ፕራይስ በጣም ዝም ብሎ ነው ዋይድሊ ስዊንግ የሚያደርገው ምናምን በጣም ግራ የገባው ማርኬት በቃ ልክ ቁማር እንደበሉት የሆነ ሰዓት ላይ በጣም ግራ ያጋባ ነበር ግን ጆን ዲ ሮከፌለር ምንድን ያደረገው ያንን ነገር ሁሉ ኢግኖር ምንም ወደዛ ነገር እንዲዞር ብሎ ማላየ እና የማርኬቱ ድራማ ሰው በቃ out of business ሲሆን እዛ ጋር ሰው ሲሳካለት ሊሆን ይችላል በቃ ብዙ chaotic ነገር አለ ምንም የሚያየው ነገር የለም እና ምንድነው የሚያደርገው ገብቶ የራሱ ስፕሬድሺት ላይ መስራት ጀመረ የራሱ ነምበርስ ላይ ስለዚህ ምንድነው ጥያቄው የነበረው ይሄ ምን ያህል ኦብሰስድ እንደሆነ እንድታውቁ የምፈልገው ምንድነው ለምሳሌ ሶልደር የሚባል ነገር አለና ያን ነገር እንትን በሚሉበት ሰዓት ላይ 40 ሶልደር ቢጠቀሙ ከሆነ እንዴት ነው እናንተ 40 የምታረጉት 39 ሶልደር ማድረግ ድሮፕ ነው ማውራችሁ ጠብታ
40 ጠብታ ለምንድን ነው የምታደርጉት? 39 ነው ማድረግ ያለባችሁ። because የእሱ እንትን ምንድን ነው በዛ ሰዓት አስተሳሰቡ ምንድን ነው? everybody else ምንድን ነው የሚያስበው? where is oil going? ወዴት ነው ፕራይሱ ወዴት ነው የሚሄደው የሚለውን ነገር ፕሪዲክት ለማድረግ ነው። እሱ ምንድን ነው what is the cost አንድ ቤረል ማውጣበት because ያ አንድ ድሮፕሌት በጣም ካምፓኒ ትልቅ ሲሆን in the future in 10 years የሚያመጣው ዲፍረንስ ሲግኒፊካንት ነው ብሎ ነው ያሰበው። ስለዚህ what's my cost የሚለውን ነገር ውስጥ ገብቶ ይሄን ያልነበረ ኦብሰስት የነበረው አንድ ድሮፕ እስካታመልጠው ድረስ because ለምንድን ነው ያ ነገር ካላችሁ አክቹሊ በዛ ሰዓት ኮንትሮል ሊያደርግ የሚችለው እሱም ብቻ ነው። የእሱም ፕራይስ ብቻ ነው እንጂ ኮንትሮል ሊያደርግ የሚችለው ሌሎችን ፕራይሶች እንዴት ኮንትሮል ሊያደርግ ይችላል? አውትካም ውጭ ያለውን ኤቭሪቲንግ ኤልስ ዘ ኖይዝ ኮንትሮል ሊያደርግ አይችልም። ስለዚህ ያ ነገር ላይ ደብል ዳውን አድርጎ ሰራበት ማለት ነው። እና ማርኬቱ ኖይዝ ቢሆንም ሲግናሉ ለሱ ምንድን ነበር? ቤዚክሊ ሂዝ ነምበርስ የሚሰራው ነገር ማለት እና ወን ክራሽ በሚመጣበት ሰዓት ላይ ሂዝ ኮምፔቲተርስ እንዳለ በቃ ኮምፕሌን አደረጉ ምናምን አይነት ነገር ዋይፕ አውት ተደረጉ። ከዛ በኋላ የራሱ ሞር ስፕሬች ውስጥ እየገባ እነዛን ካምፓኒዎች በጣም ጀርት ቺፕሊ ባይአውት እያደረገ ኢቨን ላይክ ጭራሽ እንትን አደረገ አሰፋው ኤምፓየሩ ማለት ነው። እና what I want to say is guys this is a completely good thing። ሌላ ነገር ምናምን አይነት ነገር አለ this discipline like the discipline ይሄ በኬኦስ ኖይዝ ምናምን በሚመጣበት ሰዓት ላይ ሙቭ አለመደረግ ከነዛ ነገሮች is a very completely good thing። እና most of us ደግሞ ይሄ ነገር ለስ ያስፈልገናል እንደውም ሞር ያስፈልገናል። በሰከንድ ስቶሪ ልነግራችሁ የምፈልገው ነገር is about አፕል ሁላችንም እናውቀዋለን። ሞር ኦፍ የቅርብ ታሪክ የምትፈልጉ ከሆነ ስቲቭ ጆብስ ነበር ፋውንደር እና 1997 ላይ አፕል ባንክራፕት ሊሆን ነበር። ጀስት ዊክስ ነበር የቀረው ባንክራፕት ለመሆን እና ስቲቭ ጆብስ ወጥቶ ነበር። ወደ ካምፓኒው ሲመለስ ምንድን ነው ያደረገው? 350 ምናምን ፕሮዳክት ነበረው አፕል በዛ ሰዓት እና በጣም ግራ አሁን አፕል 350 ፕሮዳክት ሲኖር አስቡት። አሁን ያለውን ፕሮዳክት ላይ ስታስቡ እና ያኔ 350 አስቡት። ማን አፕል ምንድን ነው የሚለውን ነገር ራሱ ሊነግራችሁ ማንም አይችልም ነበር። ከዛ በኋላ ምንድን ነው ያደረገው? ዋይት ቦርድ ጋር ሄደ፣ 4 ግሪድ ጻፈ። ግሪድ ቤዚክሊ ሰራ። ከዛ በኋላ 4 ቦክሶች ሰራ። ምንድን ነው ያለው? 4 ፕሮዳክቶች ነው የምንሰራው። we make 4 products ከ350 ነው ማወራችሁ። ከዛ በኋላ 70% of everything ከታውት ነው ያደረገው ሰውዬው። ለ350 ፕሮዳክት አንድ ካምፓኒ ስትሰሩ 350 ፕሮዳክት ካለው 4ቱ ፕሮዳክት ላይ ፎከስ ላድርግ ካለ 346 ሌላ ተጨማሪ ፕሮዳክት አለ። ያ 346 ፕሮዳክቶች ቤዚክሊ እንዳለ ዲቪዥኖች አሉ፣ በእነሱ ስር ዲቪዥኖች አሉ። እነዛን ራን የሚያደርጉ እነሱን እንዳለ ኮምፕሊትሊ ነው ዋይፕ አውት ያደረገው። ከዛ ምንድን ነው ያደረገው? ኤቭሪባዲ በዛ ሰዓት ምንድን ነው ይህንን ነገር እንዴት ነው ልትቆርጥ የምችለው? ካንት ካዳት በዚህ በዛ ኖይዝ በዛ ያ ኖይዝ በዛ ምናምን፣ ግን በቃ የእሱ ምንድን ነው ያ ግሬዱ ሲግናሉ ነበር። በቃ ይህንን ነው መከተል ያለብን ይህንን ነው ብሎ ወስኗል። ያ ነገር ሲግናሉ ሆነ። ስለዚህ ዳት ፎከስ ነው አክቹዋሊ እንደውም ይሄኔ ያ ፎከስ አክቹዋሊ አሁን ስል ሁላችንም አፕል ይዘን ስልክ ሞስት ኦፍ አስ አይፎን ብዙ ሰው ተጠቃሚ ያለው እና አፕል ነው የሚጠቀመው አፕል ፕሮዳክት ነው። ኢቨን ማይ ማክ እዚህ ጋር ያለውም አፕል ፕሮዳክት። ይሄኔ እዚህ አፕል ይሄ ማክ ፕሮዳክት እኔ ጋር ለመድረሱ ያ ፎከስ የሆነ እንትን ባያረጉት ኖሮ አፕል እኔ ባንክራፕት ሆኖ ጭራሽ ምንም የምናውቀው ታሪክ አልነበረም ነበርና እና እነዚህ ቅድም አሁን በሮከፌለርም ዲስክራይብ አደረኩላችሁ፣ በስቲቭ ጆብስም ዲስክራይብ አደረኩላችሁ። ኢትስ ኖት አ ትሪክ የሆነ መሸወድ ምን አይነት ነገር አይደለም። እና እንደዚህ አይነት ነገር ቢዝነሳችሁ ላይ ምን አይነት ነገር የራሳችሁ ክራፍት ላይ ራሳችሁ ላይ ፎከስ የምታደርጉ ከሆነ ይውን ምንም ያንን ነገር ሙሉ በሙሉ ማመን አለባችሁ። እኔ የማምነው ነገር እና ታሸንፋላችሁ አይቀርም። እና ትንሽ ችግር ያለው ምንድን ነው what nobody warns you about the ambitious person ambitious የሆኑ ሰዎችን ምንድን ነው የሚያደርገው? ያ ፎከስ is very powerful ከምታስቡት በላይ በጣም ፓወርፉል ነው ያ ፎከስ። እና ያ ፎከስ ፓወርፉል ከመሆኑ የተነሳ የሆነ ሰዓት ላይ the only focus in our life ያ only thing ሊሆን ይችላል። ስለዚህ you're so good at locking ያን በቃ ሎኪንግን ወይ ያ ሲግናላችሁ ላይ በጣም ጎበዝ ከመሆናችሁ የተነሳ your entire world እሱ ይሆናል፣ ስራችሁ ይሆናል። ስለዚህ your work becomes your identity። ስለዚህ basically numbers when it comes to numbers እነዛ ቁጥሮች እናንተ ጋድ ይሆናሉ፣ እናንተን ይገዟቸዋል ማለት ነው። ኢንታየርሊ ራን የሚያደርጓችሁ እናንተ በቁጥር ነው ቤዚክሊ ራን የምታደርጉት because numbers are actually facts። የፈለገ ነገር እናንተ የፈለገ ብትለፉ at the end of the day ነምበሩ ካልመጣ ምንም የለፋችሁት ነገር ጥቅም የለውም because facts at the end of the day የምታዩት ምንም ስሜት ይሰማችሁ ምንም እንትን ቁጥር ነው ፋክት። በዚህ ለምሳሌ ወር $1 million revenue ሰርተናል ለሚል በቃ this is a fact። ፈለገ ብትለፉ ካልሰራችሁ it's actually pointless። and ምንድነው ይሄ ነገር የሚፈጠረው? ነምበሮች እና ነገር እንደዚህ ጋዳችሁ ሲሆን ቤዚክሊ
ጭራሽ ኖቲስ አታደርጉትም from the outside እንደውነቱ because it feels winning በቃ እያሸነፋችሁ ነው። እንዴት ነው ላይክ የሆነ መሸነፍ ሊመስላችሁ የሚችለው? and ወንጌልም ቤዚክሊ ይሄንን ነገር ገብቶ ምን የሚለን ነገር የሚያስተምረን ነገር አለ እዚህ ውስጥ እና it walks up to a man ይሄንን ነገር በደንብ ገልጽላችሁ it walks up to a man who has gained the whole world እና አንድ ጥያቄ ጠይቋል ካስታወሳችሁ ማርቆስ 8:36 ላይ እና ምንድነው ያው የተባለው በኋላ መጨረሻው ላይ ሰውን ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል እና ክርስቶስ በዛ ሰዓት ይሄንን ነገር በሚናገርበት ሰዓት ላይ ምንድነው ያለው? አምቢሽን ባድ ነው እያለ አይደል? ኦፍ ኮርስ አምቢሽን ባይኖረን ብዙ ነገሮች አናሳካም ነበር፣ ዓለምም ለዚህ ደረጃ አትደርስም ነበር። አምቢሽን ባድ ነው ሳይሆን ያንን ፎከስ ግን something sharper ማድረግ አለብን basically that's it እና there's a signal አሁን ቅድም ካልዋችሁ ሲግናል ብያችሁ አይደል? there's a signal behind the signal ከምትኖሩት ነገር ላይ and your work of force is a signal real one ነው፣ ትክክለኛ ነው፣ ፎከስ ማድረግ አለባችሁ እዛ ነገር ላይ ነው። underneath it ግን there's a deeper one እግዚአብሔር ደግሞ ሌላ ሲግናል ከዛ ሲግናል ስር ያለው እሱ and the whole game is እነዚህን ሁለት ሲግናሎች how do you order it ህይወታችሁ ላይ ያኛውን ሲግናል የምታስበልጡ ከሆነ እነዛ ቁጥሮች ያስራችሁ አይደንቲቲያችሁ እግዚአብሔራችሁ ይሆናል። እግዚአብሔርን መጀመሪያ የምታስቀድሙ ከሆነ ግን ያን የምትሰሩት ስራ ለእግዚአብሔር ጽድቅ ለእግዚአብሔር መስዋዕትነት ይሆናል ማለት ነው። and that's the difference እነዛን ኦርደር ኪፕ ራይት አድርጎ መሄድ ነው ህይወታችን ላይ በጣም ከባዱ ነገር ዋንስ ያንን ነገር ባገኛችሁት ሰዓት ላይ ነው። እግዚአብሔር የእናንተ ሩት በሚሆንበት ሰዓት ላይ that's the በቃ the deepest signal ማንም ሰው ህይወቱ ላይ ሊኖረው የሚችል and በቃ ያ ሲግናል የሆነ ሰዓት ላይም ከእግዚአብሔር አንደርሊት ካረጋችሁ ያ የሮከፌለር ሲግናል ለምሳሌ የስራችሁ ሲግናል በቃ ያ ነገር ምንድነው ሆሊ ይሆናል። it turns into excellence, it turns into stewardship የምንላቸው ነገሮች ለእግዚአብሔር አገልግሎት ይሆናሉ። ኦርደሩን ፍሊፕ በምታደርጉበት ሰዓት ላይ ግን በቃ ያ ስራችሁ actually quietly በጣም ባይተደው አይታወቃችሁ quietly head up slip up አድርጎ ያ ነገር ነው እግዚአብሔራችሁ ነው። the same focus ያ same focus ሲግናል basically ያንን ካምፓኒዎች የሰራው ውስጣችሁን እንዳለ ኢታፕ አድርጎ ነው የሚያደርጋችሁ ያጠፋችሁ እና the empire is basically በቃ ይቆማል። ለእግዚአብሔር የምትሰሩት አይነት ነገር ሳይሆን it becomes እግዚአብሔርን ለዛ ነገር ሳክሪፋይስ አደረጋችሁት ነው የሚሆነው። basically same focus same አይነት kind of እሳት ኤነርጂ ምን አይነት ነገር ግን the only thing that changed ምንድነው ሩቱ የሚለው ነገር ቼንጅ ያደርጋል። two completely different outcomes of life ይመጣል ከዛ ነገር ላይ። ስለዚህ ፋውንደርም ቢሆን እና ሮከፌለር ምናምን አይነት ነገርም ቢሆን ሴንቶችም እና አይነት ነገር ቢሆን they were never enemies ምናምን አይነት ነገር ሆኖ ሳይሆን ከዛም ነገር ላይ ተነስተን you don't have to choose between your empire እና እግዚአብሔር እንደዛ አይነት ነገር መምረጥ ሳይሆን ያለባችሁ ሴንቶቹ they can build the empire basically ምንም አይነት ነገር ግን ያ ኤምፓየር basically የሰራው ለራሱ ሳይሆን ለእግዚአብሔር መስዋዕትነት የእግዚአብሔር እንዲባር ወዛ ሰራ ሲሄድ ነው። I think you get the point እና እሱ ህይወት ለዚህ ዓለም ላይ መጣው እዚህ ያንን ኤምፓየር ለመስራት አይደለም ማወቅ ያለባችሁ። እናንተ እዚህ ምድር ላይ መጣችሁት ሁሉ ለእግዚአብሔር ነው። እነዚህ ነገሮች ተጨማሪ ነገሮች ናቸው። of course success ታገኙበታላችሁ እና አታገኙ አትስሩ ብላና አይደለም። that's completely opposite ambitious ራሱ ሁኑ እያልኳችሁ ነው። እነዛ ነገር ግን እዚህ ዓለም ላይ መጣችሁት እነዚህ ነገሮች ለመስራት አይደለም እና ያንን ዲፕስት እንትን ሌየር እግዚአብሔር በመታረጉበት ሰዓት ላይ ያንን ነገር ዲፍረንሺየት ማድረግ ትችላላችሁ። እና አሁን ላይክ እንደዚህ በመላችሁ ሰዓት ላይ ጥያቄ ልጠይቁኛላችሁ how do you guard እነዚህ አይነት ነገር because ውስጣዊ ነገሮችን ጋርድ ማድረግ በጣም አንዳንዴ አይታየንም ራሱ I've made a video about consciousness ከዚህ በፊት አይደለም እና ያ consciousness የሆነ ሰዓት ላይ እንደ ፊልም ውስጥ ተውጠር ራሱ ልንቀር እንችላለን እና ኔፕሰስ የምንለው ነገር ከዚህ በፊት የሚያነሳውላችሁ ነገር አለ እና the fathers of the church ይሄንን ነገር ከዚህ በፊት አንስተውታል ኔፕሰስ የሚባለው ነገር እና more than 1,000 years ago before Silicon Valley before all these companies ምናምን ከምንላቸው በፊት ያመጡት ነገር ነውና ምንድነው ፕሮቨርብስ ምሳሌ መጽሐፈ ምሳሌ 4:23 ላይ ምን ይላል? ልብህን በጥንቃቄ ሁሉ ጠብቅ የሕይወት ምንጭ ከእርሱ ነውና ይለናል። እና በቃ ግልጽ ነው ልባችንን ጠብቅ የሁሉ ነገር ማስገቢያ እሱ ስለሆነ ስለዚህ ጭንቅላታችን there is loud ምናምን anxiety ያለ endless የሆኑ ነገሮች ጭንቅላታችን ላይ ይፈጠራል እና ያንን ነገር ባለፈው እንዳልኳችሁ ሎጊዝም እንለዋለን and watchfulness basically የምንለው ነገር ምንድነው regularly እንቆማለን ያንን የኦርደሩን ቼክ ለማድረግ is God still the root of this እየሰራው ስላለው ስራ እግዚአብሔር ነው still root ወይ or ደግሞ ያ ስራ የምሰራው ስራ የእግዚአብሔርን ቦታው ይዞብኛል ወይ ሁሌ የቆሙ ይሄ ቅድም ባልኩት ነፍስ ሎጊዝም እነዚህ ነገሮች እንትን በማለት I've made a video about this ሁለቱም ከዚህ
እነዛ ነገሮች ቆም እያለን ራሳችንን ማየት አለብን። ኮንሽስ ዋችፉል መሆን አለብን ራሳችንን። ካለበለዛ ኦርደር ማናየው ከሆነ የሆነ ሰዓት ላይ ስራችን እግዚአብሔር ሆኖ ይቀመጣል ማለት ነው። እና አንድ ታሪክ ልነግራችሁ ይችላሉ። ለምሳሌ የማርታና የማርያምን ታሪክ ልነግራችሁ ይችላሉ። ክርስቶስ ቤታቸው በመጣበት ጊዜ ትዝ ካላችሁ ማርታ ወደዚህ ወደዚያ ትሯሯጣለች፣ ያው ሰርቭ ለማድረግ ማለት ነው። ኦፍኮርስ ኃጢአት እየሰራች አይደለም እና ማርያም ግን ከእግሩ ስር ተቀምጣ ታዳምጥ ነበር። ከዛ ማርታ እንደው ተበሳጭታ ምን ትላታለች? እንጂ እንድትረጂኝ ንገራት ትላታለች። ለክርስቶስ ነው ነገር የምትለው። ከዛ በኋላ ጌታ ኢየሱስም ምን ይላታል? ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽም፣ የሚያስፈልገው ግን አንድ ነገር ነው። ይሄ ያው ሉቃስ 10 ላይ ከ41 እስከ 42 ላይ እና እስኪ እናስተውል። ማርታ እዚህ ጋር ኃጢአት ሰርታ ምናምን አይነት ነገር አይደለም፣ ግን አክቹሊ ማገልገሏም እዛ ጋር ምን አይነት ነገር ችግር ሆኖ ሳይሆን ችግሩ ስራው እዛ ጋር እየሰራችው ያለው ልቧን ከማዕከሏ ካለችበት ቦታ ወስዶታል። ስለዚህ ያ ስራ ያንን የእግዚአብሔርን ቦታ ወስዶታል። ልክ እንደማለት ግን ማርያም ያንን ነገር ኦፖዚት ነበር እያደረገች የነበረች። ስለዚህ ለሁሉ ነገር ለብዙ ነገር ተጨንቃ ግን ለአንድ ዋናውን ነገር ህይወት ያለውን ነገር ዋናውን አጣችው። ክርስቶስ ቤቷ መጥቶ እሱን ሰርቭ ለማድረግ ስንሯሯጥ because of course አሁን መጀመሪያ የሚታየን እሱ ነው፣ ግን actually እኮ ክርስቶስ ነው ቁጭ ያለው እዛ ጋር። ስለዚህ ልክ የልባችን ሴንተር ቤዚክሊ በቃ እዛ ጋር ቁጭ ብሏል። ስለዚህ ያንን ልባችን ረስተን እሱን ሰርቭ ለማድረግ ስንሮጥ ልክ እንደማለት ነው። አንዳንዴ ይሄም ነገር ስፒሪቹዋል አካባቢ ላይ ይፈጠራል እና ስፒሪቹዋል አካባቢ የሆነ ሰዓት ላይ ስራ ውስጥ ተውጠን አገልግሎት ላይ ተውጠን ምናምን አይነት ነገር actually ዋና ልባችንን እዛ ቤተክርስቲያን የምንመጣበትን ነገር ዋና ዓላማውን እንረሳዋለን። መጀመሪያ ራሳችን ልባችንን ካዳነን በኋላ እግዚአብሔር ከሰጠን በኋላ ነው አገልግሎቱ ሊተርፍ የሚችለው። አንዳንዴ በጣም አገልግሎት ውስጥ እንዋጥና ከዛ ግን ዋና እግዚአብሔር ማገልገል ልባችን እዛ ዋና እኮ እግዚአብሔር የሚፈልገው ልባችን ዋና እግዚአብሔር የሚፈልገውን ነገር እንተዋለን። ኢቭን ስፒሪቹዋል ቦታ ላይ ስለዚያም ለምሳሌ ወደ ኤልያስን ታሪክ ልነግራችሁ እችላለሁ። እና ከኤልያስ ላይ ምንድነው ነብዩ ኤልያስ ማለት ነው በተራራው ላይ ቁጭ ብሎ እግዚአብሔርን ይጠባበቃል። እግዚአብሔርን ሲጠባበቅ በጣም ከባድ ተራራ የሚያናጋ ንፋስ ይመጣል። እግዚአብሔር ግን በዛ ውስጥ አልነበረም። መሬት መንቀጥቀጥም መጣ፣ እግዚአብሔርን በዛ ውስጥ አልነበረም። በጣም ትልቅ እሳትም መጣ፣ እግዚአብሔር በዛ ውስጥም አልነበረም። ከዛ በኋላ ከዚህ ሁሉ ነገር በኋላ ከእሳቱ በኋላ ጸጥ ያለ ለስላሳ ድምፅ መጣ እና ያ ነገር ከመጣ በኋላ እግዚአብሔርም የነበረው በየትኛው ነው? በዛ በጸጥታ ውስጥ ነበር። ስለዚህ ይሄ አሁን ለምሳሌ አምቢሽስ ለሆነ ሰው ወይም ለሚተጋ ሰው ይሄ ነገር እንዴት ሊጠቅም ይችላል ካላችሁ ያ ጥልቁ መልእክት የእግዚአብሔር ድምፅ ያለው በጣም ጸጥ ያለ ነው ከሁሉም ፖይንት በላይ እና ከስራችን በላይ ያ ነገር ጮሆ ሊናገር አይችልም። ከምንሰራው ስራ በላይ ትኩረታችንን ለማግኘት ከዛ ከገበያው ካለው ነገሮች ከማርኬቱ ከነዚህ ነገሮች ላይ ያንን ነገር እንትን የሚለን ነገር የለም፣ አይታገልም። ከዛ ነው ግን ጆሮአችንን ለዛ ነገር መስጠት አለብን። ጆሮአችንን ሰጥተን ዘንበል ማድረግ አለብን። ስምምነቶቹ እነዛ ቁጥሮቹ ያ ሁሉ ጫጫታ ምናምን አይነት ነገር እግዚአብሔር በእውነት የሚናገርበትን ያንን አንዱን መስመር እንኳን ቀስ በቀስ መስማት ታቆማል። በእንደዚህ አይነት ነገሮች ውስጥ በምንወጥ መሰልና እሱ መስማትም ላይክ የሆነ መቀጠል የምንፈልግ ከሆነ ምን ብለን ዝም ማለት አለብን እና ቤዚክሊ ሲግናል የምንለው ነገር ሲግናል ላይ ፎከስ አድርጎ ሰው ቤዚክሊ ይሄንን ነገር እና እግዚአብሔርን እነዚህ ዋን ኦፍ አወር ሲግናልስ እግዚአብሔር ከቅድም ካልኳችሁ እንደውም ዋን ኦፍ አወር ሲግናልስ የሲግናላችን ሰብ ዲፕስት እሱ እና ያ ነገር ላይ ለእግዚአብሔር ጸጥ ብለን የሆነ ሰዓት ላይ ማንረጋጋ ከሆነ ተውጠን ነው በእነዛ ነገሮች ላይ የሚቀረው። እና እንዴት ነው አክቹሊ ፕራክቲሱን ካላችሁ ምን ፕራክቲካሊ ልናደርግ እንችላለን? ሶስት ነገር ልነግራችሁ ይችላል። አንደኛ ዴይሊ ሳይለንስ፣ ለራሳችሁ ዴይሊ የሆነ ጸጥታ ያስፈልጋችሁ ለራሳችሁ ከሁሉም ስራ ላይ ማለት ነው። እና ለፕሮዳክቲቪቲ ለምናምን ያ ነገር አለ። ኤልያስ በዛ ሰዓት ተራራው ላይ በነበረበት ሰዓት እግዚአብሔርን ለማግኘት ጸጥታ የሚያስፈልገው ከሆነ እኛም እግዚአብሔርን ለማግኘት ጸጥታ ያስፈልጋል። ብዙ ጊዜ አሁን ቤተክርስቲያን ስንሄድ ጸጥ ያለ ቦታ የቤተክርስቲያን ንፋሱን ምናምን ስንሰማም ያለው ሰላም እናውቀዋለን። ልክ እንደዛ የጸጥታ ሞመንት ያስፈልጋል። ሁለተኛ ያንን ኦርደሩን ማየት አለብን። ሁሌ ራሳችንን ቼክ ማድረግ አለብን። ቀደም ያልኳችሁ ነፍስና ሎጊስ የድሮ አባቶቻችን ስፔሻሊ በበረሃ የነበሩ አባቶቻችን እንትን የሚሉ ነፍስና ሎጊስ የሚላቸው and ሁሌ የዛን ነገሮች ስራችን ነው እግዚአብሔር ወይስ የትኛው ነው እግዚአብሔር የሚለውን ነገር ሁሌ ራሳችንን ማየት አለብን። በተቻለ መጠን ዲፓችንን የሆነ ሰዓት ላይ ኦርደሩ የሚቀየር ከሆነ ሳይታወቅ በጣም ኳይት ሊሉ የሚቀየሩ ብሎ ውስጥ ነው የሚያደርገው። and the third thing ደግሞ ምንድነው
አንድ ነገር ምንም nothing ፕሮዲውስ ሊያደርግ የሚችል ነገር ላይክ ሶ እንዴት መሰላችሁ? ኦፍ ኮርስ የሆነ ሴንስ ላይሰጣችሁ ይችላል፣ ግን ለምሳሌ ፕሬየር ጸሎት that has no ROI ሪተርን ኦፍ ኢንቨስትመንት የሌለው ጸሎት። ኦፍ ኮርስ ብዙ ጊዜ እኛ እንደዛ ነው እንላለን፣ ግን ያሁን በአብዛኛው ኢን ጀነራል ጸሎት ስናደርግ ይሄንን ነገር አድርግልኝ ይሄን ነገር አድርግልኝ ብዙ ይላል። ይሄ ሪተርን ኦፍ ኢንቨስትመንት ጸሎት ስላደረግንም ያው እንደዚህ አይነት ነገር ኮንሰፕት አለው። ግን ጸሎት ስናደርግ ምንም አይነት ነገር ለማግኘት ሳይሆን በቃ እግዚአብሔርን ብቻ ለማውራት ከእግዚአብሔር ጋር ለማውራት ነው ጸሎት የምናደርገው። ከእግዚአብሔር ጋር የምንገናኝበት ነገር በቃ ምንም አሮራ የሌለው እንትን ማለት ነው። እና ወርሺፓችን ምን አይነት ነገር ምንም ኤምፓየራችንን ቢልድ አያደርግም ምንም አይነት ነገር እና that's how you prove yourself ለእግዚአብሔር ፕሩቭ የምታደርጉት ላይክ ስራችሁ እግዚአብሔር እንዳልሆነ በእነዚህ ነገሮች። አሁን ስራዬን አስተካክልኝ እንዲያርግልኝ እያለ ሁሉ ለእግዚአብሔር ጸሎት የምናደርግ ከሆነ ኦፍ ኮርስ የሆነ ነገርም እየጠየቅን ነው መልሰን። ጸሎት የምናደርገው ጀኒን ሪዝኑ ምንድን ነው የሚለውን ነገር ጸሎት ምንም አይነት ሪተርን ሳንፈልግ ከእግዚአብሔር ግን ጸሎት የምናደርግ ከሆነ አክቹዋሊ እግዚአብሔርን ፈልገን ነው። እግዚአብሔር ልባችንን እየፈለገ ነው። ስለዚህ ስራችን አለ በቃ ስራችን እግዚአብሔር አይደለም በዛ ሰዓት። እና ዋን ቲንግ ሌላ ፕራክቲካሊ ልናደርግ የምንችለው ነገር ይሄ ነው። ለምን አውትፑታችሁ ኦልሬዲ ላይክ ኢፍ ኤቭሪቲንግ ህይወታችሁ ላይ የምታደርጉት ነገር አውትፑት የሆነ ከሆነ በቃ ያ አውትፑት ነው የእናንተ እግዚአብሔር ማለት ነው። ኦልሬዲ የእግዚአብሔርን ቦታ ያ አውትፑት ወስዶታል። ይህን ቪዲዮ በምታዩበት ሰዓት ላይ አምሹር ሁለት ሰው ነው እያያሉ ይህንን ቪዲዮ ላይክ ኢፍ ዩር ፐርሰን ሲግናል መርጣችሁ በህይወታችሁ የማታውቁ ሰዎች ልትሆኑ ትችላላችሁ። እና ኢፍ ዩር ፐርሰን እንደዚህ አይነት ሰው ከሆናችሁ የሁሉም ሰው ኖይዝ ላይ ድራውን ሆናችሁ እየኖራችሁ የሁሉም ቮይስ እስከዛሬ ሪያክት እያደረጋችሁ እየኖራችሁ ያላችሁ ሰው ከሆናችሁ ሮከፌለር ሆኑ። አንድ ነገር ምረጡ፣ ሲግናላችሁን ምረጡ። ያ ነገር ላይ ደብል ዳውን አድርጋችሁ እዛ ነገር ላይ በጣም ፎከስ አድርጉ በተቻላችሁ መጠን ቢካዝ ያ ነው ላይፋችሁን ሙሉ ለሙሉ ቼንጅ የሚያደርግላችሁ። ዳት ፎከስ ደግሞ በጣም ከምታስቡት በላይ ገፍት ነው። ያንን ነገር ሄዳችሁ መፈለግ አለባችሁ። እና ደግሞ ሁለተኛው አይነት ሰው ላይክ የሆነ ፎከስ ያለው ሰው ሆኖ ግን ሁሉንም ነገር እንደዚህ አይነት ነገር ላይ ያንን ነገር ላይ ፎከስ እያደረግን ተውጠን ከቀረን ደግሞ ምንድነው ያንን ነገር ኦርደሩን ቼክ አድርጉት በተቻላችሁ መጠን ቅድም ባልኳችሁ ፕራክቲካል መንገዶች። እና is God ነው እስካሁን ድረስ the still root of all of this ወይስ ደግሞ is like the work quietly እየመጣ የእግዚአብሔርን ቦታ እየወሰደብኝ የሚለውን ነገር ዲተርማይን ለማድረግ ነው። because ሁሉንም ነገር ማሸነፍ ትችላላችሁ as long as actually የሚያስፈልጋችሁን አይነት ነገር ላይ ራሳችሁን ቢልድ እስካደረጋችሁ ድረስ። እና ያንን ነገር of course እነዚህ ነገር በምናችሁ ሰዓት keep the fire ይሄን ፎከስ ብላችሁ ነገር ህይወታችሁ ላይ ያስፈልጋችኋል። ግን you have to also look out for it because ራሳችንን የሚሰራን ነገር ራሳችንን ሊያጠፋን የሚችል ነገር the strongest man the most ambitious man ያሉት ዓለም ላይ እስከዛሬ ታገኟቸው የምታዩቸው ሰዎች of course ብዙ ነገር አቺቭ ሊያደርጉ ይችላሉ፣ ግን majority of the time እየወደቁትም በእነዛ ማሰብ ስትሪት። ስለዚህ you always have to